طيب بسم الله الرحمن الرحيم بدر حسين نور እባላለሁ የሂጅራ ባንክ የቦርድ አባል ነኝ። አልহামዱሊላህ ለረጅም አመታት ከባንክ ኢንዱስትሪ ተጠቃሚነት የተገለለ ማህበረሰብ ነበር። እሴቱን ያከበረ ከወለድ ነፃ የሆነ ባንክ ሀገሪቱ ውስጥ ባለመኖሩ ምክንያት አንደኛ የባንክ ባለቤት አልነበረም፣ ሁለተኛ ከባንክ ደግሞ የመገልገል ያለበትን አገልግሎት ያገኝ አልነበረም። ከዶክተር አብይ አህመድ ወደ ስልጣን መምጣት በኋላ ይህ ሁኔታ ተቀይሮ ከወለድ ነፃ ባንኮች ኢትዮጵያ ውስጥ መስራት የሚችሉበት አዋጅ ቀደም ሲል የነበረ አዋጅ ወደ መሬት እንዲወርድ ፈቃድ የተገኘበት ጊዜ ነው። ራሚስም ያን ተከትሎ ከዚህ ቀደም ሂጅራና ዘምዘም ስራ ላይ ገብተዋል። አሁን ደግሞ ራሚስ አይ ቲንክ ሸበሌም ከሶማሊ ክልል አካባቢ ያለ ባንክ እንደዚሁ ገብተዋል። አሁን ደግሞ ራሚስ ወደ ኢንዱስትሪው መቀላቀሉ አምባንክድ የሆነውን ባንክ ያልደረሰባቸውን ማህበረሰቦች እንደዚሁም ደግሞ እሴታቸው ሳይፈቅድላቸው ከባንክ አገልግሎት ያላገኘውን ማህበረሰብ በመድረስ ለህዝቡም ለሀገርም ተጨማሪ ኢኮኖሚ አቅም የሚፈጥር ነው የሚሆነው። ምክንያቱም ከግማሽ በላይ የሆነው የኢትዮጵያ ማህበረሰብ የእስልምና እምነት ተከታይ ማህበረሰብ ነው። የእስልምና እምነት ተከታይ ማህበረሰብ ደግሞ ወለድን አያስተናግድም፣ ወለድን አይቀበልም። ስለዚህ ከወለድ ነፃ የሆኑ ባንኮች በብዛት ያስፈልጉታል። በወለድ የሚሰሩ በርካታ እንዳሉ ሁሉ ከወለድ ነፃ የሆኑ ባንኮች ደግሞ በተሻለ አቅም የሚመጡ ያስፈልጋሉና ራሚስም ያን ክፍተት ለመሙላት የመጣ አንድ ትልቅ አስተዋጽኦ ሊኖረው የሚችል ባንክ ነው። ሙስሊሙን ማህበረሰብ ወይም ደግሞ ወለድን የሚርቀው ማህበረሰብ ብቻ አይደለም የሚጠቅመው፣ የኢኮኖሚ ሌቨሬጅ ሆኖ ድጋፍ ሆኖ ሀገርንም ወደ ተሻለ ኢኮኖሚ ደረጃ ላይ እንድትደርስ የሚያደርግ ነው። ፋይናንስ ተቋማት ኢንክሉሲቭ አካታች እስካልሆኑ ድረስ እድገት እውን ሊሆን አይችልም። አንድ እግር ፓራላይዝድ ሆኖ በሌላ እግር ብቻ ሮጦ መቅደም አይቻልም። አንድ የተወሰነ የአካላችን ክፍል በማይሰራበት ሁኔታ ሙሉ ተወዳዳሪ መሆን አንችልም። እንደ ሀገር ተወዳዳሪ ሆነን ያለውን የኢኮኖሚ ውድድር እንደ ሀገርም አሸናፊ ሆነን በዓለም አቀፍም ደረጃ ያለንን ደረጃ ከፍ ለማድረግ ከተፈለገ ኢንክሉሲቭ የሆኑ ሁሉንም ማሳተፍ የሚችሉ ባንኮች የግድ ያስፈልጋሉ። ራሚስ ያንን ጋፕ ለመሙላት የመጣ ከሌሎች ባንኮች ጋር ተባብሮ የሚሰራ ባንክ በመሆኑ እጅግ በጣም ደስ ብሎኛል። ከኢንሴፕሽኑም ጀምሮ ወንድሞችም ጋር ስለምንተዋወቅ የተለያዩ መረዳዳቶች በሁለቱም ባንኮች መካከል የነበረ ነው። እገዛዎች፣ የሀሳብ ልውውጦች በየጊዜው ይኖራሉና ያም ኢንሻአላህ በባንኮቹ መካከል ተጠናክሮ የሚቀጥል ነው። ሰርቭ የምናደርገው የምናገለግለው ተመሳሳይ ማህበረሰብ ነው። ግን ያልደረስንበት ማህበረሰብ ደግሞ በጣም ሰፊ ማህበረሰብ ነው። ያለው አቅምም በጣም ከፍተኛ ነው። ያን አቅም ኢንሻአላህ ሁላችንም እየተረባረብ ህዝባችንንም ሀገራችንንም ከፍ እናደርግበታለን የሚል እምነት አለ።